የዒሳን አምላኪ ዒሳን የሚያመልኩ ማርያምን የሚያመልኩ እንዲሁም ደግሞ ጅብሪልን ሚካኤልን የሚያመልኩ ህዝቦች ሆነው እናገኛቸዋለን። ልጅ አላህ ሲሰጥ ሪዝቅ ነው። ገንዘብ ሲሰጥ ሪዝቅ ነው። ጤንነት ሪዝቅ ነው፣ ሲሳይ ነው ማለት ነው። እንዲሁም ደግሞ መልካም ትዳር ትልቅ ሪዝቅ ነው። ለነዚህ ሸይጣኖች እርድን በማቅረብ እነሱን በማምለክ የተለያዩ ነገሮችን በመገበርና እነሱን በመخدም በመንከባከብ ያችን ኢንፎርሜሽን ከነሱ ያገኛሉ። 330 ሚሊዮን ጣዖቶች ይመለካሉ። ይሄ ነው ከባዱ ቀን። አላህ Subhanahu Wa Ta'ala ይመጣል። እንዴት ነው የሚመጣው? እኛ አልናቅም። ስራ ነው። ንግድ ፍቃድ አውጥተው ሌጋል ሆነው ነው የሚሰሩት ጥንቆላውን። ጅብሪል አለይሂ ሰላም መጥቶ በዚህ በጣም ከባድ በሆነ ሁኔታ ላይ ምን ላድርግልህ ሲል ኖ አንተ ምንም ማድረግ አትችልም፣ ይሄንን ከዚህ ጭንቀት የሚያስወጣኝ ጌታዬ አላህ Subhanahu Wa Ta'ala ነው ብሎ ነው የመለሰው። ብስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ወበዕድ። ስሜ መንሱር ሁሴን መሐመድ እባላለሁ። እንግዲህ በዳዕዋ ዘርፍ ላይ ነው የተሰማራ ነው። የተለያዩ ዳዕዋ ፕሮግራሞችን እንሰራለን። ከነዚህ ውስጥ አንደኛው ተውሂድ ሱናን የበላይ ለማድረግ እንግዲህ በአቅማችን እንጥራለን ማለት ነው ኢንሻአላህ። ባዕድ አምልኮ ማለት ወደ አረበኛው ስንቀይረው ሽርክ ማለት ነው። ሽርክ ማለት ብዙ እንትን አለው። ተስወይቱ ቢላህ ቢማ ሁወ ሚን ኸሳኢሲላህ አላህ Subhanahu Wa Ta'ala የራሱ የሚለይበትና እሱ ብቻ ማድረግ የሚችላቸውን ነገሮች ከአላህ ብቻ የሚገኙ ነገሮችን ለሌላ ፍጡር ለሆኑ አካላቶች ስንሰጥ ባዕድ አምልኮ ይባላል። ለምሳሌ ለከዋክብት፣ ለጨረቃ እንዲሁም ደግሞ ለተለያየ ለድንጋይ ሊሆን ይችላል፣ ለቅጠላቅጠል ዛፎች ሊሆኑ ይችላሉ፣ ለዛፍ ሊሆን ይችላል። አስናም ይባላል፣ ወተን ይባላሉ እነዚህ ነገሮች። አስናም ማለት ከወርቅ የሚሰራ ከወርቅና ከብር የሚሰሩ ሰዎች ቅርጽ ሰርተውላቸው እነሱን የሚያመልኳቸው ነገሮች አስናም ይባላል። ወተን አውታኖች ደግሞ ምንድናቸው ካልን አውታን ደግሞ ምንድነው ካልከኝ ልክ ከእንጨት ከድንጋይ ከምናምን የሚሰሩት ደግሞ አውታኖች ይባላሉ። እነዚህን ሰዎች ሲያመልኳቸው በተጨማሪ ደግሞ ከፍ ስንል ደግሞ መላእክቶችን ማምለክ መላእክቶችን ማለት ነው። መላእክቶችን የሚያመልኩ አሉ። እነ ጅብሪልን አለይሂ ሰላም ሚካኤልን አለይሂ ሰላም የሚያመልኩ አሉ። የአላህ Subhanahu Wa Ta'ala ቅርብ የሆኑ ነብዮችን ማለት ነው። እነ ዒሳን አለይሂ ሰላም እናቱን መርየምን ረህመቱላህ አለይሃ ረሱሉ ሰለላሁ ዐለይሂ ወሰለም ቀጥታ ይረዱናል ያግዙናል ብለው ደግሞ የሚያስቡ ሰዎች አሉ። የአላህ Subhanahu Wa Ta'ala ብቻ የሆነውን ጉዳይ ለረሱል ሰለም መስጠት ማለት ነው። ሌላው ደግሞ ለደጋግና ሳሊህ ለሆኑ ሰዎች አምልኮን ስንሰጥ ይሄ ነገር ምን ይባላል? ትክክለኛ ያልሆነ አምልኮትን መስጠት ይባላል። እነዚህ በአጠቃላይ ሽርክ ይባላሉ ማለት ነው። እነዚህን ጉዳዮች ለሌላ ፍጡር ለሆነ አካል ስንሰጥ ፍጡሩ የተለያየ ሊሆን ይችላል ሰዎች የሚገቡበት ምክንያቱም መልካምን ነገር እነዚህ አካላቶች አሁን የዘርዘርናቸው አካላቶች ይሰጡናል፣ እንዲሁም ደግሞ መጥፎ ነገርን ይመልሱልናል፣ ይከላከሉልናል ብለው ውስጣቸው ላይ እምነትን ሲያሳድሩ ወደዚህ ባዕድ አምልኮ ውስጥ ይገባሉ ማለት ነው። እዚህ ጋር ዲቴል ስናየው ማለት ነው ቅድም የጠቀስናቸውን አካላት እንዴት እንደሚገቡባቸው ስናየው አላህ Subhanahu Wa Ta'ala በተለያዩ የቁርአን አንቀጾች ላይ ይህንን ሽርክ ወይም ደግሞ ባዕድ አምልኮት እጅግ በጣም በሚገራርም መልኩ አስቀምጦታል። ለምሳሌ ሰነም የሚባለውን ነገር ስናየው ኢብራሂም አለይሂ ሰላም ምን ይላል? ወኢብራሂሙ ኢዝ ቃለ ሊቀውሚሂ ዕቡዱላህ ዛሊኩም ኸይሩን ለኩም ይላል። ኢነማ ተድዑነ ሚን ዱኒላሂ አውታናን ወተኽሉቁነ ኢፍከን ይላል። ኢነ ለዚነ ተድዑነ ሚን ዱኒላህ
إن الذين تدعون من دون الله لا يملكون لكم رزقا له فابتغوا عند الله رزق هي بتأمن يقرأ القرآن يعني هي ننقم بتشا بالناو قتلوا كذي سورة لي فابتغوا عند الله الرزق واعبدوه واشكروا له إليه ترجعون له هي سورة العنكبوت اللي هلا አሁን የቀረውላችሁ አንቀጽ ሱረቱል አንከቡት ላይ ነው ያለው ምን ማለት ነው ኢብራሂም አለይሂ ሰላም አቡል አንቢያ በመባል ይታወቃሉ በዛን ጊዜ የነበሩ ማህበረሰቦች እጅግ በጣም በሽርክ የታወቁና በሽርክ ላይ በባዕድ አምልኮት ላይ እጅግ በጣም ተሰማርተው የነበሩ ህዝቦች ናቸው ኢብራሂም አለይሂ ሰላም ነምሩድ ይባላል በዛን ጊዜ የነበረው መሪ ማለት ነው ይሄ መሪ የዛ እምነት ወይም ደግሞ የባዕድ አምልኮት ዋና አራማጅ ነበር ኢብራሂም ከነዚህ ሰዎች ጋር ነው ቀጥታና ፊት ለፊት የተጋፈጠው ማለት ምንድነው ኢብራሂም አለይሂ ሰላም ምንድነው ያለው ወኢብራሂም إذ قال لقومه إبراهيم عليه السلام ለህዝቦቹ አላቸው اعبدوا الله አላቸው አላህን አምልኩ አላቸው ذلكم خير لكم ይህ ለእናንተ የተሻለ ነው አላቸው በጣም የሚገርም ንግግር ነው ምክር ነው ትልቅ እንዲያስተውሉና እንዲያስተነትኑ የመከራቸው ነው ተግሳጽ ይባላል ቀጠለና ምን አላቸው ሱብሃንአላህ إنما تدعون من دون الله እነዚህ ከአላህ ውጭ የምትጠሯቸው ድረሱልን የምትሏቸው አግዙን የምትሏቸው የምትጸልዩላቸው እኮ አለ ምንድናቸው አውታን ናቸው አውታን ቅድም ምን ነበር ያልነው አውታን ማለት ከወርቅና እንዲሁም ደግሞ ከቅድም አውታን ምን ነበር ያልነው ከዛፍ ከቅጠል ወይም ደግሞ ከድንጋይ የሚሰራ የሚመለኩ ነገሮች ናቸው وتخلقون إفكا وتخلقون إفكا እነዚህ ደግሞ ምንድናቸው በውሸት የፈጠራችኋቸው አማልክቶች ናቸው ቀጠለና إن الذين تدعون من دون الله እነዛ ከአላህ Subhanahu Wa Ta'ala ውጪ የምትጠሯቸው የምትለምኗቸው لا يملكون لكم ለእናንተ ምንም ነገር ሊያደርጉላችሁ አይችሉም لا يملكون لكم رزقا رزق ሊሰጧችሁ አይችሉም አይ የመጀመሪያው ሰዎች ቅድም ምን ብለን ነበር ወደ ባዕድ አምልኮ የሚገቡበት ነገር ምንድነው መልካምን ነገር ፈልገው ነው ሪዝቅን ፈልገው ነው ሪዝቅ ማለት በጣም በርካታ ትርጉም አለው ልጅ አላህ ሲሰጥ ሪዝቅ ነው ገንዘብ ሲሰጥ ሪዝቅ ነው ጤንነት ሪዝቅ ነው ሲሳይ ነው ማለት ነው እንዲሁም ደግሞ መልካም ትዳር ትልቅ ሪዝቅ ነው ወይም ደግሞ ሲሳይ ነው ይሄንን ሁሉ ዱንያ ላይ ያለውን ሪዝቅ በአጠቃላይ ምንም መስጠት አይችሉም አላቸው ከዛስ ማን ነው የሚሰጥ ማን ጋር ነው መለመን ያለብን ሲሉ فابتغوا عند الله الرزق ከአላህ Subhanahu Wa Ta'ala ብቻ ሲሳያችሁን ምን በሉ ፈልጉ ከሌላ አትፈልጉ ወዕቡዱሁ ይሄንን ከአላህ Subhanahu Wa Ta'ala መፈለግ ዒባዳ ነው ማለት ነው ከሱም ብቻ ፈልጓል እሱም ብቻ ማምልኩ አለ ከእንደገና ምን አለ ወሽኩሩ ለህ እሱንም ደግሞ አመስግኑ አለ ይሄ ደግሞ ኢለይሂ ቱርጃዑን ምክንያቱም ሁሉም ነገር የሚመለሰው ወደ አላህ ነው የምትመለሱት ወደ አላህ ነውና በዚህ አቋማችሁ ላይ በዚህ አቂዳችሁ ላይ ጸንታችሁ ቀጥ ብላችሁ ቁሙ እያለ ያስተምራችኋል ማለት ነው ሱብሃንአላህ ይህ እንግዲህ ከአስናምና ከተለያየ ባዕድ አምልኮት ጋር የተያዘ ነው ሁለተኛው ደግሞ አላህ Subhanahu Wa Ta'ala መላእክቶችን የሚያመልኩ ሰዎችን ነገ የውመል ቂያማ ይጠይቃቸዋል ويوم يحشرهم جميعا ثم يقول للملائكة أهؤلاء إياكم كانوا يعبدون قالوا سبحانك تامنا ميقال قالوا سبحانك أنت ولينا من دونهم بل كانوا يعبدون الجن أكثرهم بهم مؤمنون بلو أهونم هي
እንግዲህ ግልጽ የሆነ ሱረቱ ሰባ ላይ የምናገኘው ቁርአን አንቀጽ ነው። እነዚህ የአላህ Subhanahu Wa Ta'ala ሙቀረቦች ላ ያዕሱነ አላህ ማ አመረሁም ከአላህ Subhanahu Wa Ta'ala ትእዛዝ ትንሽ ፈቀቅ የማይሉ የአላህ መላእክቶችን የሚያመልኩ የነበሩ ሰዎችን አላህ Subhanahu Wa Ta'ala ሁለቱንም ወየውመ يحشرهم ነው ያኔ ሰዎች በሚሰበሰቡበት ጊዜ መላእክቶች ይጠየቃሉ። እናንተ መላእክቶች ሆይ እነዚህ ሰዎች እናንተን ነበር ሲያመልኩ የነበሩ ተብለው ተጠየቁ። ማን? መላእክቶች። መላእክቶች ምን ብለው መለሱ? ኖ እኛ እንዴት እነዚህኛ እኛንማ አያመልኩም እኛ አምልኩንም አላልናቸውም። ሱብሃነከ ጥራት ይገባ አንተ ወልዩና ሚን ዱንሂም አንተ ከማንኛውም በላይ ረዳትና አጋዣችን ነህ። አንተ እኛ የነገሮች ሁሉ አጋዥ ረዳት አላህ Subhanahu Wa Ta'ala ነው። ስለዚህ መላእክቶች ይህንን ጠንቅቀው ያውቃሉ። እኛን አምልኩ አላልናቸውም። በል ካኑ يعبدون الجن እነሱ ሲያመልኩት የነበረው ነገር ምንድነው አሏቸው? ጅኖችን ነበር አሏቸው። ሹፍ ጅኖችን ነበር የሚያመልኩት እነሱ። ስለዚህ መላእክቶች ከዚህ መላእክቶቹ ከዚህ የጠሩ ነበሩ ማለት ነው። አምልኩንም አላሉም። እኛን ተረዱም በእኛም ታገዙም ተረዱም ተጠበቁም አላሉም። ማንን ነበር እነሱ? እንግዲህ ራሳቸው ፈጥረው መላእክቶችን የአላህ Subhanahu Wa Ta'ala ከፊሎቹ እንግዲህ የአላህ አቃራቢ በሚል ያመልኳቸው ነበር። ዒሳን ደግሞ የሚያመልኩ ህዝቦች አሉ። እነዚህ ዒሳን የሚያመልኩ ህዝቦች ደግሞ በጣም እንደሚታወቀው የዒሳን የሚያመልኩ ሰዎች አሉ። ልክ ተመሳሳይ ጥያቄ አላህ Subhanahu Wa Ta'ala ይጠይቃቸዋል። አንተ ቁልተ ሊናስ اتخذوني وامي الهين من دون الله قال سبحانك ተመሳሳይ መልስ ነው የመለሰው። ልክ መላእክቶችም እኛ ጥራት ይገባ እኛን አምልኩ አላልንም አሉ። ልክ ዒሳም አለይሂ ሰላም ምን አለ? الله ጠየቀው أأنت قلت للناس اتخذوني وأمي إلهين من دون الله أنيننا الناتين كالله وج عقاج ردات دراش تباكي يمين ملك أملكوا بلهال قال سبحانك أنا هلالكم تراتي قبهال أنا يما يقبهن النقر أملكوت አልጠይቅም ህዝቦችን እኔን አምልኩኝ ብዬ ምንም መንጥሬ አላደርግም። ይሄንን እንኳን ባደርግ አንተ ታውቀዋለህ። እኔ ይሄንን ነገር አንተ አይጠፋህም። አንተ ደግሞ እንግዲህ ሁሉን ነገር የምታቀነህ ብለው መልስ መለሰ። ስለዚህ እነዚህ ዒሳንና እናቱን መርየምን አለይሂ ሰላም ሁለቱንም የሚያመልኩ ሰዎች እነሱ አምልኩን አላሉ። እኛን ለምኑም አላሉ። በል እንደውምስ አላህ Subhanahu Wa Ta'ala እንዲያመልኩ ወደ አላህ Subhanahu Wa Ta'ala ጥሪን ጾለታቸውን አላህ Subhanahu Wa Ta'ala ብቻ እንዲያደርጉ ነበር ያደረገው ማለት ሱብሃንአላህ። ግን የሰው ልጆችን ያያቸው ዛሬ የዒሳን አምላኪ ዒሳን የሚያመልኩ ማርያምን የሚያመልኩ እንዲሁም ደግሞ ጅብሪልን ሚካኤልን የሚያመልኩ ህዝቦች ሆነው እናገኛቸዋለን። ቀደም ደግሞ የጠቀስነውን ታስተውሳላችሁ። እዛች ጋር አንድ ፖይንት አለች። ቀደም አስናም ብለን የጠቀስነው ማለት ነው። ኢብራሂም አለይሂ ሰላም ይሄ በጣም ከባድ የሆነ እሳት ውስጥ እስከ መወርወር ድረስ ቁልና ያ ናሩ ኩኒ በርደን ወሰላመን ዐላ ኢብራሂም ለኢብራሂም እሳቷን አላህ በርደን ወሰላመን ያደረገለት ነው። ይሄ ትልቅ ዒባዳ ነው። እንግዲህ ያስቡት ኢብራሂም አለይሂ ሰላም እነዛ ጣዖት አምላኪዎችን ታገላቸው እጅግ በጣም እልህ አስጨራሽ። መጨረሻ ላይ ተሰብስበው 7 ቀን ይላሉ ሙፈሲሮች 5 ቀን የሚሉ አሉ። ትልቅ ግንብ ሰርተው በወስፈንጠር አስፈንጥረው እሳት ውስጥ ጨመሩት። ማንን? ኢብራሂም አለይሂ ሰላም። በዛች ቅጽበት ላይ እንኳን ጅብሪል መጥቶ ምን ላግዘ ሲለው አረ በፍጹም እሱ እየታገለው ያለው የአላህን ተውሂድ የአላህን አንድነት የአላህን ብቸኛ ተመላኪነትን ለማጽደቅ ነው። ስለዚህ ጅብሪል አለይሂ ሰላም መጥቶ በዚህ በጣም ከባድ በሆነ ሁኔታ ላይ ምን ላርግልህ ሲል ኖ አንተ ምንም ማድረግ አትችልም፣ ይሄንን ከዚህ ጭንቀት የሚያስወጣኝ ጌታዬ አላህ Subhanahu Wa Ta'ala ነው ብሎ ነው የመለሰለት። ምክንያቱም አመን يجيب المضطر إذا دعاه ويكشف السوء أإله مع الله ይላል አላህ Subhanahu Wa Ta'ala። ማን ነው በጭንቀትና በውጥረት ጊዜ ነገሮች መፍትሄ በታጡበት ጊዜ የሚደርሰው ማን ነው? ሙጥር በሆነበት ጊዜ የሚደርስልን አካል ማን ነው? ኢላሁም አላህ ከአላህ ውጭ ሌላ አምላክ አለ ይሄንን ጉዳይ እንትን የሚያደርግልን የለም።
ይሄ በጣም ወሳኝ ሰዎች የሚፈተኑባቸው ጉዳዮች በዚህ ጉዳዮች ላይ ነው አይደል እንዴ? እነዚህ ጉዳዮች ከባድ። ወደ ኢብራሂም አለይሂ ሰላም ስንመለስ በጣም በሚገርም ሁኔታ ኢብራሂም አለይሂ ሰላም ቀጥታ ነው ከነዛ ባዕድ አምልኮ ከሚፈጽሙ ሰዎች ጋር ቀጥታ ነበር የተጋፈጠውና ቀጥታ ነበር ትግሉን ያደረገው። ወትሉ ዐለይሂም ነባ ኢብራሂም ኢዝ ቃለ ሊአቢሂ ወቀውሚሂ ማ ተዕቡዱን የኢብራሂምን እና የህዝቦቹን ወትሉ ዐለይሂም ነባ ኢብራሂም የኢብራሂምን ዜና ንገራችሁ አንተ ሙሐመድ ሆይ ኢብራሂም ዐለይሂ ሰላም ከህዝቦቹ ያደረገውን ከፍተኛ የሆነ ከህዝቦቹ ጋር ያደረገውን ከፍተኛ የሆነ ትግል ንገራቸው አለው አላህ ሱብሓነሁ ወተዓላ። ኢብራሂም ምን አላቸው? ማንን ነው የምታመልኩት አላቸው። ቃሉ ነዕቡዱ አስናመን እኛማ የምናመልከው አስናምን ነው። አስናም ማለት እንግዲህ በጣም በቅርጻ ቅርጽን ሰርተው ከተለያየ ፍጡር ከሆነ እንጨት ነገር ይሰሩትና አሸብርቀውት ምን ያደርጉታል? ያመልኩታል። ፈነዙሉ ለሃ ዓኪፊን አሉ። በዚህ በማምለካችንም ላይ በዚህ አምልኮታችንም ላይ እንጸናለን አሉ። ወትሉ ነባ ኢብራሂም ኢዝ ቃለ ሊአቢሂ ወቀውሚሂ ማ ተዕቡዱን ቃሉ ነዕቡዱ አስናመን ፈነዙሉ ለሃ ዓኪፊን ቃለ ሀል የስመዑነኩም ኢዝ ተድዑን እናንተ ስትጠሯቸው ይሰሟችኋል? አው የንፈዑነኩም አው የضሩን እሺ ይጠቅሟችኋል ጥቅምን ይሰጧችኋል ወይስ ጉዳትን ያመጡባችኋል? ቃሉ በል ወጀድና አባአና ከዛሊከ የፍዓሉን ኖ እኛ እኮ አባቶቻችን በዚህ ጉዳይ ላይ ስላገኘናቸው ነው አሉ። ይሄ ከባድ የሆነ ኢልዛም ነው። ሰዎች እሺ ቆይ ለምሳሌ መላኢካን የሚያመልክ ዒሳን የሚያመልክ ሌላን ችግርህን ይቀርፍልሃል? ከመከራና ከመዓት ያወጣሃል? አይወጣም። ማንም አካል አያወጣም ከአላህ ውጭ። ስለዚህ ለምንድን ነው እነሱ የምታመልኳቸው ብሎ ሲጠይቃቸው ምንድን ነው ያሉት? ወጀድና አባአና ከዛሊከ የፍዓሉን አባቶቻችን በዚሁ ነው ያገኘናቸው። ስለዚህ አባቶቻችንን የሰጡንን ይዘን እንሄዳለን። አንደኛው ሰዎች ወደ ሽርክ ወይም ደግሞ ወደ ባዕድ አምልኮ የሚገቡበት ዋናው ጉዳይ ከዚህ በፊት ያመልኳቸው የነበረውን ሰዎች በመከተል ነው ማለት ነው። ወደ አመጣጡ ደግሞ እንመጣበታለን ኢንሻአላህ። ስለዚህ ኢብራሂም አለይሂ ሰላም ምንድን ነው ያለው? በጣም በሚገርም ሁኔታ ቃሉ በል ወጀድና አባአና ከዛሊከ የፍዓሉን ቃለ አፈረአይቱም ማ ኩንቱም ተዕቡዱን አንቱም ወአባኡኩም አልአቅደሙን ግን ልብ ብላችሁ አይታችኋል እናንተና አባቶቻችሁ የምትሰሩትን ነገር ፈኢነሁም ዐዱውን ሊ ኢላ ረብል ዓለሚን ኢላ ረብል ዓለሚን ማለት ከአላህ ሱብሓነሁ ወተዓላ ከዓለማት ፈጣሪ ውጭ ሲቀር በአጠቃላይ እናንተ የምታመልኳቸው እናንተን ለኔ ትልቅ ጠላቶች ናችሁ ብሎ አስቀመጠላቸው። ረብል ዓለሚንን ሲያብራራና ሲጠቅስ በጣም የሚገርም ታሪክ ነው። እዚህ ጋር አለዚ ኸለቀኒ ፈሁወ የህዲን ይላል። ያ የፈጠረኝና የሚመራኝ አለ። ወለዚ ሁወ ዩጥዒሙኒ ወየስቂን እንዲሁም ደግሞ የሚያበላኝና የሚያጠጣኝ አለ። ሹፍ ረብል ዓለሚን የሚለው ይሄ ነው። ማንኛውም ፍጡር ይህንን ማሟላት አይችልም። ከተለና ምንድን ነው ያለው? ወኢዛ መሪቱ ፈሁወ የሽፊኒ ልክ ስታመም ደግሞ ጤናማ የሚያደርገኝ የሚፈውሰኝ ስታመም ነው ያለው። እዚህ ጋር አደብ አላቸው ኢብራሂም አለይሂ ሰላም ከአምላካቸው ጋር ትልቅ የሆነ አደብ አላቸው። ራሴ ስታመም ነው ያሉት እንጂ አንተ የሚያበላኝ የሚፈጥረኝ ያሉና እዚህ ጋር ግን ቀጥታ ከራሳቸው ጋር ነው ያያያዙት። ልክ ስታመም የሚፈውሰኝ ረብል ዓለሚን ያ ሕያው የሚያረገኝና እንዲሁም ደግሞ የሚገድለኝ። ይሄ በጣም ከባድ ነው። ይገድላል፣ ሕያው ያረጋል። ይሄንን ማሟላት የሚችል አንድም ፍጡር የለም። እነዚህ አሁን የተዘረዘሩ ነገሮች ከዛ ቀጠለና ወለዚ አጥመዑ አን የግፊረ ሊ ኸጢአቲ የውመ ዲን አለ። እንግዲህ የውመ ዲን ማለት ቂያማ ቀን ስተት የፈጸሙ ሰዎች አሉ። ያንን ስተታቸውን ወይም ደግሞ ወንጀል የሰሩ ሰዎች ያንን አጥመዑ ነው ተስፋ የሚኖረኝ እጅግ በጣም በሱ ላይ ተስፋ ያለኝ ስተቴን ይመረኛል። الذي أطمع أن يغفر لي خطيئتي يوم الدين ያሉት خطيئتي يوم الدين ያኔ ትንሣኤ ቀን ወንጀልን የሚመረኝን የሆነው ጌታ ነው። ረብል ዓለሚን ማለት ይሄ ነው። የዓለማት ጌታ ማለት ይሄ ነው።
እነዚህን ሁሉ የሚያደርግ ረቢ ሀብሊ ሑክመን ወአልሒቅኒ ቢሷሊሕ ጌታዬ ሆይ ጥበብን ስጠኝ ከደጋጎችም ጋር ቀላቅለኝ ብለው ዱዓ አድርገውና ዘጉት አለ። ሱብሃንአላህ በጣም የሚገርም ታሪክ ነው ከኢብራሂም። ስለዚህ ሰዎች እንግዲህ የሚያመልኳቸው ነገሮች እነዚህን ነገሮች ማሟላት ይችላሉ። እዚህ ጋር በተጨማሪ ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ምን ይላሉ? ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضረን ኢላ ማ ሻአ አላህ ወለው ኩንቱ አዕለሙል ገይብ ለስተክሰርቱ ሚነል ኸይሪ ወማ መሰኒየ ሱእ ይላሉ። ልክ እንደ ኢብራሂም ዐለይሂ ሰላም እሳቸውም የእሳቸው ተከታይ ናቸው፣ ነብይ ናቸው። እንግዲህ አሽረፈል ኸልቅ የሰዎች ሁሉ አይነታ የሰዎች ሁሉ ምርጥ ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ላ አምሊኩ ሊነፍሲ ነፍዐን ወላ ضረን ለራሴ ምንም ጥቅምንም ጉዳትንም ማምጣት አልችልም ኢላ ማሻ አላህ አላህ የወሰነው ሲቀር አላህ የወሰነው ነገር ብቻ ሲቀር ለራሴ ጥቅምንም ጉዳት ማምጣት አልችልም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ወለው ኩንቱ አዕለሙል ገይብ ሩቅን ነገር ማቁ ሆኖ ቢሆን ኑሮ ሩቅን ነገር ማለት ገይብን ባውቅ ኑሮ ለስተክሰርቱ ሚነል ኸይር ኸይርን ነገር በመስራት ላይ አበዛ ነበር። ወማ መሰኒየ ሱእ እንዲሁም ደግሞ መጥፎ ነገር ባላገኘኝ አሉ። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ ትልቅ ነገርን እያስተማሩን ነው። እኔ ለራሴ ጉዳትን ጥቅምን ማምጣት አልችሉም እያሉ። ስለዚህ ማንኛውም አካል ጥቅምን ጉዳትን ማምጣት አይችልም ኢላ ረበል ዓለሚን ማለት ነው። ይሄ የነቢያቶች አስተምሮት ነው። በእርግጥ ያው ሰዎች ልጆች ይሄ ሁሉ ቁርአን ያለ ለምንድን ነው ወደ ሽርክ የሚገቡት የሚለው በጣም በርካታ እንትኖች አሉ። ከዛ ውስጥ አንደኛው ምንድነው አላህ Subhanahu Wa Ta'ala ምንድነው كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب بالحق. كان الناس أمة واحدة يسو لجوج أمة واحدة نبروا عند حزب نبروا እነዛ ህዝቦች አላህ Subhanahu Wa Ta'ala ነበር የሚያመልኩት። ከዛ በኋላ ሱረቱል ኑህ ላይ አላህ Subhanahu Wa Ta'ala እንዳስቀመጠልን ምን ይላል? وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسر አሉ። እነዚህ የአላህ Subhanahu Wa Ta'ala ታላላቅና ሳሊህ የሆኑ ባሪያዎች ናቸው። እንግዲህ ኑህ አለይሂ ሰላም ከመላካቸው በፊት የነበሩ ህዝቦች ናቸው። እነዚህ ህዝቦች አላህን በጣም ያመልኩ ነበር። አላህን ያመለኩ እያለ በዚህ አህዋላቸው ላይ ይሞታሉ። እነ ውድም ተብሎ ተቀርቷል። እነዚህ ትልልቅ የአላህ Subhanahu Wa Ta'ala ሳሊሖች ናቸው። كما قال ابن عباس فيما رواه البخاري امام البخاري በዘገቡት ሐዲስ ላይ አብዱላህ ኢብኑ አባስ وكذلك ذكره عبد الله بن عباس رضي الله عنه وكذلك ذكره الإمام ابن كثير مفسروችም ተቀባብለውታል። حتى الإمام ابن جرير ከሳቸው በፊትም ይሄንን ነገር ያስቀምጣሉ። ሽርክ እንዴት ተጀመረ የሚለውን ነገር እነዚህ ደጋግ የሆኑ የአላህ Subhanahu Wa Ta'ala ባሪያዎች ነበሩ። እነዚህ ባሪያዎችን ልክ ከሞቱ በኋላ ሸይጣን መጣና እነዚህ እኮ የአላህ ምርጥ ባሪያዎች ነበሩ፣ ይሄ ደግሞ የሚያመልኩበት ቦታ ነበር። ስለዚህ እነዚህን ሰዎች ማስታወስ አለብን። እነዚህን ሰዎች ስናስታውሳቸው ለዒባዳ እንነሽጣለን። ስለዚህ ይሄንን ቦታ እነዚህን ቦታዎችን እስኪ እንስራላቸው ብሎ ሐውልት ነገር ይሰራላቸዋል ማለት። ያኔ አላመልኳቸውም ነበር። ከዛ ዘመኑ እየረዘመ እውቀት ደግሞ ጭላንጭሎ እየጠፋ ሲመጣ ቀጥታ መጣና እነዚህ ሰዎች እኮ ሲለመኑ ድረሱልኝ ሲባሉ ዝናብ ሲጠፋ አግዙን ሲባሉ ዝናብን ያዘንቡ ነበር። ሰዎችን ይረዷቸውና ያግዟቸው ነበር የሞቱትን። ስለዚህ እነሱ ሞቷል፣ አሁን ሐውልታቸው አሉ፣ እነሱን ጠይቋቸው ብሎ ቀጥታ እንዲጠይቋቸው አደረገ። ሸይጣን ይሄንን ትልቅ የሽርክ እንትን አስተምሮት ያስተማራቸው ማለት ነው። ከዛ በኋላ ሰዎች ምን አሉ? ልክ ኑህ አለይሂ ሰላም መጥቶ ይሄንን ዳዕዋ الله سبحانه وتعالى فبعث الله النبيين مبشرين ومنذرين قدم بلنا سورة البقرة لي لك أستنكاكنا أبصري نبياتوچن سيلك نوح عليه السلام لك سيلاكو منالو وقالوا لا تذرون آلهتكم قالوا النزينا مالكتوچاچون انداتتو ولا تذرون ودا ولا سواعا ولا يغوث
ወየዑቀ ወነስራ እነዚህን ሰዎች አማልክቶቻችሁ እንዳትሉ በዚህ ላይ ጽኑ ብለው ሌሎች ሰዎች ደግሞ የሸይጣንን አስተምሮት የተቀበሉት ይሄንን ነገር ለሰዎች ማሰራጨት ጀምሮ ማለት ነው። ስለዚህ ሽርክ አጀማመሩ ይሄ ነው እንጂ وما كان الناس امه واحده وما كان الناس الا امه واحده ህዝቦች አንድ ነበሩ ከዚህ ውጭ ሌላ አልነበሩ ህዝቦች አላህ Subhanahu Wa Ta'ala ነው የሚያመልኩት የነበረ ከዛ በኋላ እነዚህ ሷሊህና ደጋግ የሆኑ ሰዎችን በሸይጣን መጥቶ ከእንደገና እንዲያመልኳቸው አደረገ ብለው አልኢማሙ አልቡኻሪ ሰሂህ ቡኻሪ ላይ ያስቀምጡታል የሽርክ አጀማመሩ ይሄንን ይመስላል ሌላው ቀደም እንደተጠቀስነው ደግሞ ሰዎች ወደ ሽርክ የሚገቡበት ዋናው ምንድነው ኸይርን ነገርን ጥሩን ነገርን ማግኘት ፈልገው ነው ሲታመሙ ሲቸገሩ የሆነ ማአት ውስጥ ምናን ሲገቡ ወደ ሌላ ፍጡር ይሄዳሉ ማለት ነው ዱንያም ቀደም ሪዝቅ ብለን ተክሰነዋል ሰዎች ወደዚህ አምልኮት የሚሄዱባቸው ሌላው ደግሞ ምንድነው ሪዝቅ ነው ወይ ይሄ ደግሞ በዚህ ዘመን ደግሞ ከባዱ ምንድነው ገንዘብ የሚባለው ነገር ማለት ነው ገንዘብን ለማግኘት የተለያየ አሁን ቀደም ካልተጠቀስናቸው አንደኛው ምንድነው ደግሞ ሰዎችንም hatta የሚያመልኩ ሰዎች አሉ ሰዎችን ስንል ቀደም ነቢያቶችን ብለን ተከሰን ሷሊሖችን ብለን ተከሰን ሌላው ደግሞ ጠንቋዮች አሉ ጠንቋይ ቤት በመሄድ እነዚህን ሰዎችን እርዱንና አግዙን እና ሩቅና እናቅላችኋለን እንደዚህ አድርጉ ምናምን ተቆርቋሪና መካሪ በመምሰል ናሲህ አሚን በመምሰል ሰዎች ወደዚህ ችግር ውስጥ ይገባሉ ማለት ነው እናቅላችኋለን የሚሉ ሰዎችን የነሱን ንግግር በመስማት ማለት ነው ተከለለ ስናረጋው እነዚህ ናቸው ሰዎች የሚገቡባቸው ሸይጣን አላህ Subhanahu Wa Ta'ala محفوظ ከሆነው የሩቅ ሚስጥር እንግዲህ አላህ Subhanahu Wa Ta'ala ብቻ ነው የሚለው وعنده مفاتيح الغيب الى الله سبحانه وتعالى የሩቅ ነገር መክፈቻው አላህ Subhanahu Wa Ta'ala ዘንድ ነው ግን አንዳንድ ሸይጣኖች ከሰማዩ ያለውን ኢንፎርሜሽን አንድ እውነት ይዘው ይመጡና እነዛ ባዕድ አምልኮ ነው የሚያመልኩት ጠንቋዮቹ ለነዚህ ሸይጣኖች እርድን በማቅረብ እነሱን በማምለክ የተለያዩ ነገሮችን በመገበርና እነሱን በመخدም በመንከባከብ ያችን ኢንፎርሜሽን ከነሱ ያገኛሉ ያችን ኢንፎርሜሽን ይዘው ልክ ሰዎች ወደ እነሱ ዘንድ ሲመጣ ይሄ አይደለም ወይ ብለው ሲነግሯቸው እነዚህ ሰዎች ያው አለማወቅም አለ መልካም ነገርንም መፈለግ አለ አዎ ይሄ ስለዚህ ሰውዬው ሁኔታን ያውቀዋል አውቆብኛል ደርሶብኛል ስለዚህ ይሄ ሰውዬ ብዙ ነገር ሊረዳኝና ሊያግዘኝ ሊጠብቀኝ ይችላል በማለት ከሱ ጋር ኮንታክት ይፈጥራሉ ማለት ሰዎች ከማን ከጠንቋዩ ጋር ማለት ጠንቋዩ ከሸይጣኑ ጋር ነው ሸይጣኑ ደግሞ ሰማይ ላይ ያለችውን ኢንፎርሜሽን አንድ እውነት ይዞ ይመጣና መሬት ላለው ጠንቋዩ ይነግረዋል ከዛ ያችን ጨማምሮ ሌላም ደግሞ ኢንፎርሜሽን ጋዘር የሚያደርጉ ሰዎች አሏቸው እነሱን ያሰማሩና ስለ ሰዎቹ ማለት ጋዘር ካረጉ በኋላ ያንን ነገር አብረው ይሰራሉ ማለት ሰዎች ወደ ጠንቆላ የሚሄዱበት ምክንያት ነው ይሄ እኮ በጣም ከባድ የሆነ ሽርክ ነው ጠንቋይ ቤት ሄደ አንተ ምንም እውነት ነው እንኳን ባትለው የ40 ቀን ሶላት ባጢል ነው የሚሆነው ይሄ ከባድ የሆነ እንትን ነው በሱ ካመንክ ደግሞ ፈቀድ ከፈረ ኩፍር ውስጥ ነው የምትገባው ማለት ነው እና ሰዎች እነዚህን ሰዎች መለየት አለባቸው ጠንቋዮችን እንዲሁም ደግሞ ያላህ ደጋግ ሰዎች ነን በማለት እንግዲህ ሰላት የማይሰግዱ በትክክል ጧሃራ የማያደርጉ ሰዎች መስጊድ የማይታዩ በጥሩ ነገር የማይታወቁ ሰዎችን ይከተላሉ ሰዎች ከቤት የማይወጡ የሚሸፋፈኑ ቀጥታ ስትገባ የሚጠይቁት የእናትህን ስም ነው የእናትህን ስም ይሄ የጠንቋይ አንዱ መለያው ነው እነዚህን ሰዎች ዘንድ ሰዎች መሄድ የለባቸውም ጠንቋይ በአላህ Subhanahu Wa Ta'ala ዘንድ እጅግ በጣም የተጠላና እጅግ ከረህመቱ የራቀ እንትን ነው ይሄንን ነገር እንደውም ያው ሸሪዓ ራሱን የቻለ ሁክም አለው እንቆለና ምናምን የሚሰሩ ሰዎች በጣም ብዙ ሰዎችን እያሳሰቱ ነው በዚህ ዘመን ደግሞ በጣም ተበራክቷል በጣም የሚገርመው ዓለማችን ላይ ሰልጥነዋልና መጥቀዋል የሚባሉ ማህበረሰቦች ዘንድ ስትሄድ እጅግ በጣም በዚህ በጥንቆላና በባዕድ አምልኮት ወደ ሩቅ ምስራቅ እንኳን ብንሄድ ሂንዱይዝም ይባላል ቡድሂዝም ይባላል ሽንቶይዝም ይባሉ አምልኮቶች እነዚህ እምነቶች አሉ ያው ሂንዱይዝም የሚባለው ከ700 ሚሊዮን በላይ ተከታዮች አሏቸው እዚህ ሀገር ላይ 330 ሚሊዮን ጣዖቶች ይመለካሉ ይሄ እንግዲህ የሚመለክ ጣዖት ነው ወደ ቡድሂዝም ስንመጣ ደግሞ ከ300 ሚሊዮን በላይ ተከታይ አላቸው
አሜሪካ፣ ሰሜን አሜሪካ፣ ደቡብ አሜሪካ እንዲሁም ምስራቅ አውሮፓ፣ ምዕራብ አውሮፓ ውስጥ ሁሉ እምነታቸው ተሰራጭቶ እናገኘዋለን ዓለም ላይ ማለት ነው። ኦልሞስት የህንዱን እንኳን ብናሰለው በዚህ የዓለም ህዝብ ብናከፋፍለው ከ8ቱ አንዱ የሂንዱይዝም ተከታይ ነው። አንዱ ማለት ነው። ይሄ ባዕድ አምልኮት ነው። ይሄ ማለት ቅራቅንቦች እነዚህ የወዳደቁ ቅርጻ ቅርጾችን ሰርቶ ነው የሚያመልኩት። የመካ ሙሽሪኮች ቢሰሩት የነበረን አይነት ስራ እጅግ በጣም በዘመናዊ ከዚህ አምልኮት ውስጥ ያሉ ህዝቦች ደግሞ በጥንቆላ ላይ እጅግ በጣም የተሰማሩ ናቸው። ስራ ነው። ንግድ ፍቃድ አውጥተው ሌጋል ሆነው ነው የሚሰሩት ጥንቆላውን። ሰሜን ኮሪያ ብትሄድ፣ ደቡብ ኮሪያ ብትሄድ፣ ታይላንድ ብትሄድ ይሄ ሩቅ ምስራቅ አካባቢ ላይ እጅግ በጣም በከፍተኛ ሰዎች የጥንቆላ ተጠቃሚዎች ናቸው። እድላቸውንና እጣ ፈንታቸውን የሚያውቁት በዚህ ነው ማለት ነው። ዘመን በጣም መጠቀን ሐዳራው ተቃፋው አለበት የሚባሉ አገሮች ላይ እነዚህ ነገሮች ታያለ። አላህ ይጠብቀን። ይሄ አይምሮ ሲሸፈንና ልቦናን ስናጣ የምንገባበት የሆነ ባዕድ አምልኮት ነው። ስቲል ነው እንግዲህ በርካታ ጥንቆላዎች አሉ፣ ቁማሮች አሉ ማለት ነው። ሰዎች ይሸወዳሉ። ግን ይህንን ሁሉ እርግፍ አድርገው ትተው ወደ አላህ Subhanahu Wa Ta'ala ቢመለሱና ወደ አላህ ቢሄዱ ችግራቸውን ጭንቀታቸውን ወኢዛ መሪቱ فهو يشفيني ስታመም የሚያድነኝ አላህ ነው ብለው ቢያምኑና አቂዳቸውን ጠበቅ አድርገው ቢይዙ እዚህ የወዳደቀና ፍጡር የሆነ የማይረባ የማይጠቅም ነገር ቅራቅንቦ ውስጥ መግባት አይችሉም ነበር ማለት ነው። ይህ ደግሞ ያው እንግዲህ ከባድ የሆነ ኩፍር ነው፣ ሽርክ ነው። ስለዚህ ይህንን ሰዎች ሊጠነቀቁና ከዚህ ሊርቁ ይገባል ማለት ነው። የገቡ ሰዎች ሁለት ማለት መሰረታዊ ነገሮችን ማወቅ አለብን። መጀመሪያ ይሄ ሰዎች ወደዚህ አምልኮት እንዳይገቡ የመሸይኾች የዱዓቶች እንዲሁም ደግሞ ተጽዕኖ ፈጣሪ የሆኑ ሰዎች በዚህ ነገር ላይ ሊረባረቡ ይገባል። ባዕድ አምልኮ ማለት በጣም ከባድ ነው። ሰዎች ኢነላህ ላ የግፊሩ አን ዩሽረከ ቢሂ ነው። አላህ Subhanahu Wa Ta'ala በሱ የሚያጋሩ ሰዎችን ምንም አይመርም። በጣም የሚገርምህ እዚህ ጋር አንድ ቁርአን አሁን የቀራውልህ ቁርአን አያ በጣም የሚያስፈራ ነው። አላህ Subhanahu Wa Ta'ala በሱ የሚያጋራን ሰው በፍጹም አይምርም። ወይግፊሩም እንግዲህ ማዱነ ذلك لمن يشاء ከዚህ ውጭ ያለውን ግን አላህ ከፈለገ ይምረዋል። ካልሆነ ደግሞ تحت المشيئة ነው፣ ቀጥቶ ጀነት ያስገባዋል ማለት ነው። ሽርክ የሚሰራ ሰው ግን እጅግ በጣም ከባዱ ነገር ምንድነው? ጀነት ውስጥ ጀነትን አያገኛት። እንዲህ በቀልድ የምናየው ነገር ማለት ነው። ሽርክ ማለት በጣም ከባድ ወንጀል ነው፣ አላህ የማይምረው ወንጀል ነው። ስለዚህ መሸይኾቹ እዚህ ነገር ላይ ዑለማዎቹ፣ ዱዓቶቹ፣ ተጽዕኖ ፈጣሪዎቹ ሊረባረቡና እዚህ ላይ አቅማቸውን ሊያውሉ ይገባል ማለት ነው። ይሄ ከባድ የነቢያቶች መንገድ ነው፣ የነሱ መገለጫ ነው ተውሂድን ማስተማር እንጂ የተወሰኑ ወጣት ጎረምሶች ምናምን ተውሂድ ሳይሆን ወይም ሽርክ ሳይሆን በትክክል ሰዎች ሊማሩት ይገባል። ተውሂዱን ሱናውን ከሽርኩ ሊለዩ ይገባል ማለት ነው። ይሄ መሰረታዊ ነገር ነው። በዚህ መልኩ ይወጣሉ ብዬ አስባለሁ። ሰው ከተረባረበና ትልቅ ወንጀል ነው ማለት ነው። ሁለተኛው ደግሞ ሰዎች ያው አላህ Subhanahu Wa Ta'ala አእምሮ ሰጥቷል። በትክክል አእምሮአችንን መጠቀም እንዴት ከፍጡር የሆነ እንዴት ይጠቅማል እንዴት ይጎዳል የሚለውን ነገር ቆም ብሎ ማሰብ አለባቸው። የሚሰሩትን ስራ በትክክል ካስተዋሉ ለምሳሌ ወልይ የሚያመልኩ ሰዎች አሉ። የሞተ የተረሳ ማለት የማይታወቅ እሱ ይሁን አይሁን ቀብር ላይ ሂደው ቀብር አምልኮ የሚያደርጉ ህዝቦች አሉ። ይሄንን እንግዲህ ትልልቅ ዑለማዎች፣ መሸይኾች፣ ዱዓቶች እንዲሁም ደግሞ ተጽዕኖ ፈጣሪዎች ካልተረባረቡበት ሰዎች ወደ ጀሃነም እየሄዱ ነው ማለት ነው። ትልቅ የሆነ ስራ ንቅናቄ ይፈልጋል። ኹዝ ቤድ ያ ረሱላህ ይላሉ። ረሱል ሰለምን ድረሱልን ይላሉ፣ አግዙን ይላሉ። ይሄ ሽርክ ነው። በመንዙማን በለው በተለያየ በግጥማ ግጥምን በለው ይሄ በጣም ከባድ ነው። አላህ ወንድሞቻችንም ከዚህ ነገር አላህ ያውጣቸው፣ እኛንም አላህ ይጠብቀን። ይሄ እንግዲህ ትልቅ ዱዓ የሚያስፈልገው ነው። ሌላው ደግሞ ጠቅለል ስናደርግ እንግዲህ አስናምን እንዳናመልክ እኔንም ልጆቼንም ጠብቅልኝ ያለ ኢብራሂም አለይሂ ሰላም ዱዓ ማድረግ አለበት። በህይወት እስካለህ ድረስ የተውበት በሩ ክፍት ነው።
ስለዚህ የተለያየ ሽርክ ላይ የተሰማራ ሰው በማወቅም ባለማወቅም ተውበት ካደረገ አላህ ተውበቱን ይቀበለዋል። ግን ራስን መጠየቅ ጥሩ ነው። ቆም ብሎ ራስን መጠየቅ ማስተዋልና የት ነው ያለሁት? ደጋፊ ስለበዛልኝ የሚያጨበጭብልኝ ዝነኝነት፣ ገንዘብ፣ ይሄ ዱንያ ላይ የሚቀሩ ነገሮች ናቸው። ነገ ጥለናቸው ነው የምንሄደው። ከዚህ በላይ ግን ከአላህ ጋር ነገ ብቻችን የውመ የፊሩ ልመርኡ ሚን አኺህ ወኡሚሂ ወአቢህ ወሳሒበቲህ። ይሄ ከባድ ነው። ሁሉም ካንተ ይሸሻል። ነገ አንተና አላህ ብቻ ነው የምትቆመው። ወጃአ ረቡከ ወልመለኩ ሰፈን ሰፋ ወጂአ የውመኢዝን ቢጀሃነም የውመኢዝን የተዘከሩ ልኢንሳኑ አና ለሁ ዚክራ። ይሄ ነው ከባዱ ቀን። አላህ ስብሓነሁ ወተዓላ ይመጣል። እንዴት ነው የሚመጣው እኛ አልናቅም። አላህ እንደሚመጣ ይመጣል። ቀጥሎ ደግሞ መላኢካዎቹ ወይም መላእክቶቹ ሶፈን ሶፋ ረድፍ ረድፍ ነው፣ ሶፍ ሶፍ ነው እንግዲህ ይመጣሉ። ሁሉም ነገር እንግዲህ ወደ አላህ ስብሓነሁ ወተዓላ ይመለሳል። ማሰብ ያለብን ዝናችን፣ ገንዘባችን፣ ዘራችን፣ አቋማችን፣ ተክለ ሰውነታችን ላይ ሳይሆን ነገ አላህ ስብሓነሁ ወተዓላ ፊት ለፊት ስቀርብ ምንድነው የምሆነው የሚለውን ነገር በጣም ማስተዋልና ልብ ልንለው ይገባል። ለዚህ እኮ ነው አላህ ሱብሓነሁ ወተዓላ በጣም የሚገርማችሁ ይህንን ባዕድ አምልኮ በጣም በሚገርም ሁኔታ ይጠቅሰዋል። እዚህ ጋር አንድ ቁርአን አንቀጽ እንጥቀስና مثل الذين اتخذوا من دون الله أولياء كمثل العنكبوت اتخذت بيتا إلى سبحان الله. مثل الذين اتخذوا من دون الله أولياء ምሳሌያቸው እነዛ ከአላህ ስብሐነሁ ወተዓላ ውጭ ረዳትን ያዙ አስናሞችን የያዙ ሰዎች ምሳሌያቸው ከመተል العنكبوت ልክ እንደ ሸረሪት ነው። اتخذت ቤትን እንዳያዘች ሸረሪት ነው ምሳሌያቸው። وإن أوهن البيوت لبيت العنكبوت ይላል። ከቤቶች ሁሉ ደካማ ቤት ደግሞ የሸረሪት ቤት ነው ወይም ደግሞ የሸረሪት ድር ነው ማለት ነው። ምክንያቱም የሸረሪት ድር ልቆምበት ብትል መቆም አትችልም። ይዤው ልትረፍ ብትል አትተርፍም። ምንም አቅም የለውም። ከአላህ ስብሐነሁ ወተዓላ ውጭ ሌላን ወልይ አድርገው ረዳት አድርገው የያዙ ሰዎች ምሳሌያቸው ከመተል العنكبوت ልክ اتخذت بيتا ልክ እንደ ሸረሪት ነው። ቤትን እንዳያዘች ሸረሪት ነው አለ። وإن أوهن البيوت لبيت العنكبوت ከቤቶች ሁሉ ደካማ ቤት ደግሞ የሸረሪት ድር ነው ማለት ነው። ከአላህ ውጭ ሌላ ወልይ አድርጎ ያዘ ሰው ምሳሌው ይሄ ነው ይላል። ይሄ በጣም ከባድ ነው። ضعف الطالب والمطلوب ፈላጊም ተፈላጊም ደካማ ነው ይላል አላህ። ስለዚህ ወደ ማን ነው የምንመለሰው? ወንድሞቼ ወገኖቼ ወደ አላህ ስብሐነሁ ወተዓላ መመለስ አለብን።